ግን እንደ ድሬዳዋ እድለኞች ነን እኛ እውነት ለመናገር። ለምን እኛ ሁለት ጀግኖች አሉ። የመጀመሪያው ክቡር ከንቲባችን አቶ ከድር ጆሃር፣ በማስቀጠል ደግሞ እንደ ፖሊስ ተቋም ሰላሙን ጸጥ ለጥ አድርጎ ለዛውም ለህዝብ ሊስማማ በሚችል መልኩ ህዝብ አምኖ ሊቀበለው በሚችለው መልኩ ደግሞ ማምጣት የቻለ ክቡር ኮሚሽነር አለም ማለት ነው እውነት ለመናገር። እነዚህ ጀግኖቻችን ዝም ብዬ አይደለም ጀግና ምለው በሁለት ነገር ጀግኖች ናቸው። የመጀመሪያው ለስራ ለመልካም ነገር ዝቅ ማለት የሚችሉ ናቸው። ለስራ ለመልካም ነገር ዝቅ ማለት ሌሎች ክልሎች ላይ እንደዚህ ቀላል አይደለም እውነት ለመናገር። እኛ በልምድ ልውውጥ በተለያየ አጋጣሚ እንሄዳለን የተለያዩ ቦታዎች ላይ በቀላሉ የቀበሌ ሊቀመንበር እንኳን ለማግኘት እንቸገራለን አንዳንድ ቦታ ላይ። ግን ድሬዳዋ ሲመጣ ቅድም እንዳልኩት ለስራ የመጣ ሰው ለመልካም ነገር የመጣን ሰው የሰውየውን ስታንዳርድ ሳይሆን የሰውየውን በጎ ዓላማ አይተው ዝቅ ብለው ከዛ ሰው ጋር ከህዝባቸው ጋር መስራት ማገልገል ስለሚችሉ አንድ የዚህ ጀግና ናቸው ማለት ነው። የመልካምነት ለስራ ዝቅ ብለው ውጤት ማምጣት የሚችሉ ናቸው። ከዛ በማስቀጠል ደግሞ ሰላሙን ሊያፈርስ የሚሞክር ከመልካም ነገሮች ውጪ ሊሆን የሚሞክር ካለ ደግሞ በጀግንነት ፊት ለፊት ሆኖ መጋፈጥ የሚችሉ መሪዎች አሉ ማለት ነው። ስለዚህ ከሁለት ነገር አንፃር ጀግኖች ናቸው ያልንበት ዝም ብሎ ቀላል ሪዝን አይደለም ማለት ነው።